ሰላም ሰላም፣ እንዴት ናችሁ ተማሪዎቻችን? እንኳን ደህና መጣችሁ። ዛሬ ደግሞ እንግሊዘኛ ከስር መሰረቱ እንግዲህ ለጀማሪዎች ይዤላችሁ ቀርብ ያለው ይሄ ጀማሪዎች ከሆናችሁ ይሄ ለእናንተ ነው። እንግዲህ እንግሊዘኛ ፊደላትን ታውቃላችሁ 26 እንደሆኑ ዛሬ ከነሱ ከ26ቱ ፊደላት እንጀምራለን። የእንግሊዘኛ ፊደል 26 ነው እንደምታዩት ከኤ ጀምሮ እስከ ዜድ ማለት ነው። ያው አብዛኞቻችሁ ታውቃላችሁ ብዬ አስባለሁ ከኤ እስከ ዜድ። ማጠሩም ከሆነ ማጠሩም ካላችሁ ደግሞ ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጄ ኬ ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዜድ። ያው አብዛኞቻችን እንግዲህ እናውቃቸዋለን። እነዚህ ከኤስከ ዜድ ኤቢሲዲ ብሎ መጥራት የሚያቅተው ተማሪ ይኖራል ብዬ አላስብም። ካላችሁም ሌሎች ቪዲዮዎች አሉ፣ እነሱ ላይ መለማመድ ትችላላችሁ። ዛሬ ደግሞ እንዴት ይነበባሉ፣ እንግዲህ እንዴት ነው ማንበብ የምንችለው የሚለው ነገር ከማየታችን በፊት እነዚህ ፊደላት እንግዲህ በሁለት ይከፈላሉ፣ አናባቢና ተነባቢ ተብሎ ደግሞ ለሁለት ይከፈላሉ። አናባቢዎቹ የትኞቹ ናቸው? አናባቢ ማለት በእንግሊዝኛው ቫውልስ የምንለው ነው። እንግዲህ ቫውልስ የምንላቸው የትኞቹ ናቸው? የመጀመሪያው ቫውልስ ይሄኛው የምታዩት ኤ የሚባለው የመጀመሪያው ቫውልስ። ሁለተኛው ደግሞ እዚህ ጋር እንደምናየው ኢ፣ ከዛ አይ፣ ከዛ ደግሞ ኦ ላይ ታለን ዩ። ኤ ኢ አይ ኦ እና ዩ ምንድን ናቸው? አናባቢዎች ወይም ቫውልስ የምንላቸው ናቸው። የተቀሩት እንግዲህ ከቢ ጀምሮ እስከ ዜድ ድረስ ያሉት የተቀሩት ፊደላት ከአምስቱ ውጪ ማለት ነው 15ቱ ቫውልስ ናቸው። የተቀሩት 21 ደግሞ ኮንሶናንትስ ወይም ተነባቢ ይባላሉ ማለት ነው። እነዚህ እንዴት ነው የሚነበቡት? በቃል ውስጥ ክትማችንም ቢሆን ሌሎችም ነገሮች ቢሆን እንዴት ነው የምናነበው የሚለውን ነገር ደግሞ የተወሰነ ለማየት እንሞክር እስቲ። ቢ እንዴት ተብሎ ይነበባል? በአንድ ቃል ውስጥ ሲመጣ እንዴት ነው ቢ ብለን ነው የምናነበው? ሲን ነው የምንለው ወይስ ዲ ነው የምንለው የሚለውን ነገር ለማየት እንሞክራለን። ቢ ሲነበብ እንግዲህ በቃል ውስጥ ምን ተብሎ ይነበባል? ብ ምን አልኩኝ? ብ ተብሎ ይነበባል ማለት ነው። ይታያችኋል ያስባል። ብ ሲ ደግሞ ሲነበብ ምን ተብሎ ይነበባል? ክ ወይም ደግሞ አንዳንዴ ምን ተብሎ ይነበባል? ስ። ሲ ምን ተብሎ ይነበባል? በሁለት መንገድ ነው የሚነበበው። አንዳንዴ ክ፣ አንዳንዴ ደግሞ ስ። ዲ ምን ተብሎ ይነበባል? ድ። ምን ድ ተብሎ ይነበባል። እንግዲህ እዚህ ጋር ምን የጻፍኩላችሁ ያለሁት ምኖችን ነው? ተነባቢዎችን ወይም ኮንሶናንትስ ነው። እንዴት እንደሚነበቡ ኤፍ ምን ተብሎ ይነበባል? ፍ። ኤፍ ፍ ተብሎ ሲነበብ፣ ጂ ደግሞ በሁለት መንገድ ይነበባል። አንዳንድ ጊዜ ግ ተብሎ ይነበባል፣ አንዳንድ ጊዜ ደግሞ ምን ተብሎ ይነበባል? ጅ ተብሎ ይነበባል። መቼ ነው ግ፣ መቼ ነው ጅ፣ መቼ ነው ክ፣ መቼ ነው ስ የሚለው ነገር ደግሞ እናያለን እንግዲህ በሌሎች ቪዲዮዎች ላይ ማለት ነው። ኤች እንግዲህ ህ ተብሎ ይነበባል። ጄ ደግሞ ጅ ጅ፣ ኬ ክ፣ ኤል ል፣ ኤም ም፣ ኤን ም፣ ፒ ፕ፣ ኪው ክው፣ መ ክው፣ አይ ር፣ ኤስ ስ፣ ቲ ት ት፣ ቪ ቭ ቭ ነው ይሄኛው። ደብሊው ው፣ ኤክስ ደግሞ ክስ ክስ፣ ዋይ ይ ይ፣ ዜድ ዝ ይነበባል። እንግዲህ በቃል ውስጥም እንደዚህ ተብሎ ይነበባል ማለት ነው። እነዚህን ካወቃችሁ እንግዲህ እንዴት ተብሎ እንደሚነበቡ ካወቃችሁ እንግሊዘኛ
ኦኬ እሺ፣ እንዴት እንደሚነበቡ ካወቃችሁ እንግዲህ እነዚህ ብ ሲ ክ ወይ ስ የሚባለውን አይነት አነባበብ ስልት ካወቃችሁ እንግሊዝኛ ኦልሞስት በተወሰነ መንገድ ማንበብ ጀመራችሁ ማለት ነው። ዋናው ነገር እነዚህን 21 ቤተሰብ 21 ፊደላት ወይም ኮንሶናንት የሚባሉትን ወይም ደግሞ ተነባቢ የሚባሉት እንዴት እንደሚነበቡ መጀመሪያ ማወቅ ያለባችሁ እሱን ነው። እንዴት ነው የሚነበቡት? ወደ አናባቢው ከመምጣታችን በፊት አናባቢዎቹ እንግዲህ 5 ፊደላት ናቸው አይደል? ኤ ኢ አይ ኦ ዩ። እነሱ ደግሞ እንዴት ነው የሚነበቡት ከማለታችን በፊት መጀመሪያ ምን ማወቅ አለብን? ተነባቢዎቹ ወይም ኮንሶናንትስ የሚባሉት እንዴት ነው የሚነበቡት? በዚህ መንገድ በደንብ መሸምደድ ያለባችሁ ናቸው። እንግዲህ ቢ ብለን አናነብን። ለምሳሌ በቀለ የሚል ቃል ካለ ቢ ስላለበት ብቻ ቢ ምናምን ብለን አናነብን አይደለ? እንዴት ተብሎ ነው የሚነበበው? ብ ተብሎ ይነበባል። ሲም ደግሞ አንዳንዴ ክ አንዳንዴ ስ እንደ ሁኔታው ሊነበብ ይችላል። መቼ ነው እንደዛ የሚነበበው እናያለን። እሱን በቀላሉ ዲ ደግሞ ድ ብለን እናነባለን ማለት ነው። እዚህ ጋር እንግዲህ የጻፍኩላችሁ ሁሉንም ከሸመደዳችሁ በኋላ ቀጥታ ወዴት ነው የምንሄደው ማለት ነው? ወደ አናባቢዎች ደግሞ እንዴት ነው የሚነበቡት የሚለውን ነገር ለማየት እንሞክራለን ማለት ነው በቀጣዩ